seenaa yoomiyyuu ni yaadata seenaa yoomiyyuu ni yaadata. የኔ ችግር በጣም ዲቴል እና ምን የሚያስፈልገው ነገር ነው። ግን ለ2005 የደህንነት አካላት አስተማማኝ አምሮት ያስተማሩት ኖርማል ዳይ አፈሩ ጀምሩ እዛ 2006 ክላስ ያስተማሩት አምጥቶ ነባር ያለ ያን ብቻ ሳይሆን በሕግ አግባብ ዩኒቨርሲቲውን ወደ ሕግ አደረሱኝ እየራበ 9 ወር 10ኛ ሰራተኛ አዋጅ ቢፈረድልህም ቢፈረድብህም 2 ወር ነው ብለው ደሞዝተኞች ናችሁ እናንተ የምታውቁት። ግን እኔ 9 ወር ተከራከረኝ። ከዛ በኋላ ምንም ሊሆን አልቻለም። ያን ብቻ ሳይሆን የሚገርመው ደህንነት አካላት ራሳቸው አንተ እዚህ አገር ተቀጥረህ መኖር አትችልም ተብሎ ሰርኩላር ተላልፎ ኢትዮጵያ እኔ ተቀጥሬ መስራት አልችልም ዛሬ ይህንን ጠንቅቄ አውቀዋለሁ። ይህንን ስለማውቅ ሕሊናዬንና አእምሮዬን ጠብቄ ነው መኖር ያለብኝ እና ያም ሆኖ እያለ አሸባሪ የተባሉትና ከወንድሜ ተከበሩት ደጀኔ ጋር ሲንቀርብ ነበር 2008 2010 አንድ መስገብ ላይ ከዛ በኋላ ወጣን በብረት ወይም ተቋርጦ ኪሱ ተመልሼ አምቦ ዩኒቨርሲቲ ልጄ ጠየቁ። ያው እንዳልኳችሁ አይመለከተንም አትገባም። ሌላም መስሪያ ቤቶች ሌላም ሳመለክት እኔ ስራ መስራት አልችልም ቤቴ ሆኜ እያለሁ እንደገና በፕራይም ሚኒስትሩ ላይ ቢወጣ አደባባይ ላይ የተወረወረው ቦምብ ደግሞ ፊቼ ላይ ወደ አቀነባብሬ አልተብዬ እንደገና እስር ቤት ገቡ። ዛሬ 2 ወር ከ14 ቀን በኋላ ደግሞ አይ አንተ የለበትም ተባልኩ ዳውጣ ወጥቼ እንደገና ልጆች ለማሳደግ ስራ ማፈላለግ ነበረብኝ። አሁን ስራ ጌት ማለት ቤት ውስጥ ቁጭ ብያለሁ። እግዚአብሔር ያሳየኝ። አሁን ደግሞ ተመልሼ ገባሁ። this is my situation። አሁን ደግሞ ያለውን ነገር እንደምታዩት ነው። ሌላ ምንም የምለው ነገር የለኝም። በዛ አይነት ሁኔታ ውስጥ እያንዳንዱ ሰው እያንዳንዱ ወንድሞቼ ብሶት አለብን። እዛ ያለው ደግሞ እዛ እኔቶ ያለው ነገር ዱሮ የምናውቀው ነው። አሁን ደግሞ ብሶት አለ። we don't have any security የመኖር security የለንም። እኔቶ ማንም ዱርዬ በፈለገ ሰዓት ሊወጋና ሊገለል በሚችልበት ሁኔታ ውስጥ ነው። እውነቱን ለመናገር ነው ኤኒታይም ዋች ነው። ይህን ፍርድ ቤቱ ሊገነዘብ ወይም የተለየ ወይም ሌሎች ቡድኖችና ፖለቲካ እስረኛ ለብቻው ምናልባት የሚቻል ነው ያለንበት ሁኔታ እኛ ነን የምናውቀው። ይሄም ሌላ የሚያሳስበን ነገር ነው። ሌላው በተጨማሪ ውጭ እየተደረገ ያለው ነገር እንሰማለን። አብሶ ወደ ፖለቲካል ሳይንቲስት ነን። እችን ሀገር አገልግያለሁ። እችን ሀገር አስተምራኛለች። ለዚህ ደረጃ አብቅታኛለች። አገሪቷ ብዙ ዲፕሎማቶች በምትፈልግበት ሰዓት እኔን ማሰር ይሄ መንግስት ምን እንደሚጠቀም አይገባም። ብዙ ተማሪ ማስተማርና ማውጣት በሚችልበት ሰዓት ይሄ እድሜ ለዚች ሀገር ስናነብ ምን ስንል ከርበን አሁን አንድ ነገር ስደን ማለት በሚገባ ሰዓት እስር ቤት ውስጥ አንድ እንትን ላይ ሲዞር የምንልበት እንትን አይገባል። መንግስትም ደርግ እንደዚህ አይነት ፖለቲካል ሳይንሶች እየነገሩት አልሰማ ብሎ ጦርነቶስ ገባ። ይህ መንግስት እየሰማ አይደለም። ቆም ብሎ ብሰማ ደስ ይለኛል። ለእኔም ሀገሬ ነው። ለጠቅላይ ሚኒስትር ለዶክተር አብይም ሀገር ነው።
እኩል ሀገር ነው ያለው። እንደ መንግስቱ እየዛቱ መሄድ ጥሩ አይመስልም። ስለዚህ ይሄ ነው የሚያንትለምል ወለጋም ብቻ ነጥሎ እና አገሬ የተወለድኩበት የታሪክ አጋጣሚ ሆኖ ይህን የተፈጥሮ ጉዳዩ ወለጋ ነው ተፈጠረ። ኦሮሞኛ ነው ተፈጠረ። ይሄ ወንጀል ሊሆን አይገባም። ኔትወርክንና ኢንተርናሽናል ሎው በማይፈቅደው ያው ማያነኛ ግለሰብ ኢንተርኔትንና ስልክን ምናምን አቋርጦ እዛ ጭብጨባና እንትን ማካሄድ ያስቆጣል፣ ያሳዝናል። ዓለም ሌላ ላይ ነው ያለው ስለ ናሳ። ስለዚህ ይሄ ነው የሚያስቆጣልና ከእናንተ ጋር ምንም አይነት ግንኙነት ያለው ነገር እንዳለ በዚህ አጋጣሚ እንድታቁልን እፈልጋለሁ። ግን ይህን እድል ስለሰጣችሁ እኔ በጣም ነው የማመሰግነው። Sena yomiyo ni adata, sena yomiyo ni adata.